ጭውውቱ አዘጋጅ እህታችን ዘርፌ ወለተ ስላሴ፣ ጭውውቱን የሚያቀርቡልን እህት ወንድሞቻችን ዘርፌ ወለተ ስላሴ እንደ ሳምራዊ፣ ትዕግስት ወለተ ትንሳኤ እንደ ማህሌት፣ ፍቅር አጸደ ማርያም እንደ ቃል ኪዳን በጋራ በመሆን ጭውውቱን የሚያቀርቡልን ይሆናል። በጥሞና ታዳምጡን ዘንድ በትህትና እንጠይቃለን። አብራችን ቆዩ። ሳምሪዬ እንዴት አደርሽ? እንዴት ዋልሽ? እንኳን አደረሰሽ ለዚች ሰዓት ለዚች ደቂቃ እንዲሁም ለነገ ለዛሬ ለቅዱስ ሚካኤል ወርሃዊ በዓል መታሰቢያ። እግዚአብሔር ይመስገን እንኳን አብራ ደረሰን። በእውነቱ አየኔ ነገር ተቀደምኩኝ አይደል? በእውነት እግዚአብሔር እኮ ቸርነቱ ይገርመኛል። በእውነት ለዚህ ቀን ያደረሰን እግዚአብሔር የተከበረና የተመሰገነ ደግሞ ከወሩ በሰላም ያደርሳል። መቼም ቸርነቱ አያልቅበት። ደግሞ እኮ ዛሬ ማህበራዊ እንግድነት ጠርተውናል። መቼም ረሳችሁት አይሆንም አይደል እህቶቼ? አዎ ጠርተውናል። ሰዓታችንም ደርሷል። ነገር ግን እኔ ማህበሩ ስም አዲስ ሆነብኝ። ኤክቱስ ማለት ምን ማለት ነው? የሆነች ጓደኛዬን ብጠይቃት አላውቀውም አለችኝ። ካወቃችሁ እስኪ አስረዱኝ ጓደኞቼ። ለጥያቄሽ ካለ ህይወትን ያሰማልን። አዎ እኔም የጠየቁኝ እህቶቼ ነበሩ። እኔም በቅርቡ ነው ጠይቄ የተረዳሁት። እናም ማህበር ኤክቱስ ማለት የክርስቲያኖች አንድነት ስብስብ ማለት ነው። ኤክቱስ ማለት ደግሞ ቃሉ የግሪክ ሲሆን አሳ ማለት ነው። ነገር ግን ለጥንታዊ ክርስቲያኖች ከአሳ በላይ ትርጉም አለው፣ መንፈሳዊ ትርጉም አለው እህቶቼ። ጸጋውን ያዛላችሁ። በእውነት ኤክሱስ የሚለው በሙሉ ሲተረጎም ኢየሱስ ክርስቶስ የእግዚአብሔር ልጅ አዳኝ ማለት ነው። በጥንት ክርስትና በመጀመሪያዎቹ ክፍለ ዘመናት ክርስቲያኖች በሮም ንጉሳዊ መንግስት ዘመን ስደትና መከራ ይደርስባቸው ነበረ እና በዛን ሰዓትም ስለዚህ እርስ በርሳቸው ለመተዋወቅ የአሳ ምልክት ይጠቀሙ ነበር። አንድ ሰው የአሳውን ግማሽ ቢችል ሌላው ደግሞ ቀሪውን በመጨመር ክርስቲያን መሆኑን ያሳይ ነበር። አዎ ከአሳ ጋር ያለው መጽሐፍ ቅዱሳዊ ግንኙነት የአሳ ምልክት ከጌታችን ኢየሱስ ክርስቶስም አገልግሎት ጋር በቅርብ የተያያዘ ነው። ጌታችን አብዛኞቹ ሐዋርያት ከአሳ አጥማጆች መርጦ ጠርቷቸዋል። ከዚህም በኋላ ሰዎችን ታጠምዳላችሁ፣ ሰዎችን የምታጠምዱ ትሆናላችሁ ብሎ ተናግሯቸዋል። 5 እንጀራና 2 ዓሳን ባርኮ ሺዎችንም መግቧል። ከትንሣኤ በኋላ ከደቀ መዛሙርቱም ዓሳ ተመግቧል። ጸጋውን ያብዛልኝ። እውነት ነው። እነዚህ ሁሉ የዓሳ ምልክት በክርስትና ውስጥ ልዩ ቦታ እንዲኖረው አድርገዋል። ስለዚህም በአጭሩ ማህበረ ኤክሱስ ክርስቲያኖች በአንድ ላይ ተሰብስበው የወንጌል ትምህርትን የሚማሩበት፣ ጸሎት የሚያደርጉበት፣ የተለያዩ መንፈሳዊ ስራዎችን የሚሰሩበትና እንደዚሁም ዋና ዓላማው ደግሞ በክርስቶስ እምነት መጽናት፣ መንፈሳዊ ህይወትን ማጠናከርና በቤተ ክርስቲያን አገልግሎት ለመሳተፍ ነው። ታዲያ ኤክሱስ ማለት በአጭሩ ምን ማለት ነው ካላችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ አዳኝ ማለት ነው። አሁን ተረዳሽ እህቴ? በእውነት ቃለ ሕይወት ያሰማልን። ጸጋ እግዚአብሔር ይብዛላችሁ። አዎ ተረድቶኛል። የምር እስካሁን አላውቀውም ነበር ትርጉሙን። በስመ ስላሴ የምር እስካሁን ትርጉሙን አላውቀውም ነበር። ማህበር ሲሉኝ እንጂ ኤክቱስ የሚለው ምን እንደው አላውቅም ነበር። መጠየቅ ያደርጋል ሊቅ የሚሉት አባቶች እኮ እውነት ነው። ጸጋውን ያብዛላችሁ በእውነት። አዎ እህቴ፣ ጥያቄ የፈጠረብንን ነገር በሙሉ ጠይቀን መረዳት ግዴታ አለብን። ቤተክርስቲያናችን ደግሞ ስንዱ እመቤት ናት፣ ለሁሉም መልስ አላት። እኛ ከድካማችን ደካሞችም ስለሆነን ስለማናውቅ ነው እንጂ። በትክክል ማወቅ የምንፈልገውን እንጠይቅ። በተለይም ደግሞ መጽሐፍ ቅዱስን እናንብብ። በእውነት መጽሐፍ ቅዱስን የሚያነብ ሰው ከራሱ አልፎ ለሰውም ይተርፋል። ለሚጠይቁትም ሁሉ መልስ ለመስጠት የተዘጋጀ ይሆናል ማለት ነው። ለዛም አይደል ሐዋርያው ቅዱስ ጴጥሮስ ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ይለናል። ስለዚህ መጽሐፍ ቅዱስን እናንብብ እንቶቼ። ጸጋውን ያብዛላችሁ። አረ ስለ መጽሐፍ ቅዱስ ካነሳችሁማ ብዙ መጠየቅ የምፈልገው ጥያቄ አለኝ። በእውነት እኔ መጽሐፍ ቅዱስ ሳነብ ምንም አይገባኝም። አሁን አንብቤ ወዳውን ይጠፋብኛል። መፍትሄው ምን ይሆን? እንደዚሁም መጽሐፍ ቅዱስ ለምን ቅዱስ ተባለ?
ለምንድነው ከሌላው ይለያን በስመ ስላሴ ለምንድነው ከሌላው መጽሐፍ ይለያንን? እኛስ ማንበብ ያለብን የትኛውን መጽሐፍ ነው? እስኪ አንዳንድ ነገር በሉኝ። ከምርን ጥያቄ የሆነብኝ ነው እህቶቼ። ቃለ ሕይወትን ያሰማልን እህት አለሜ። ስለ ጥያቄሽ መጽሐፍ ቅዱስ ምንድነው ለሚለው መጽሐፍ ቅዱስ የሚለው ሐረግ መጽሐፍና ቅዱስ ከሚል ሁለት ቃል የተገኘ ሐረግ ሲሆን መጽሐፍ የሚለው ቃል ተጠቅልሎ በአንድ ጠርዝም ስር ተሰብስቦ ጽሑፍንም ሲገለጥ ነው። ቅዱስ የሚለው ቃል በግዕዝም የተለየ የከበረ የሚል የአማርኛ ትርጉም ይሰጠዋል። ስለዚህ መጽሐፍ ቅዱስ ማለት በአንድ ጠርዝ ስር የተሰበሰበ የተለየ የከበረ ጽሑፍ ማለት ነው። ጸጋውን ያብዛላችሁ በእውነት። በሌላ አገላለጽ ደግሞ መጽሐፍ ቅዱስ ማለት ሰዋሰዋዊ ፍቺው የተለየ፣ የተከበረ፣ የተመረጠ፣ የተመሰገነ ንጹህ ጥሩ የሆነ ቃላት ስብስብና የጽሑፎች አንድ ላይ ጥራዝ ማለት ሲሆን አውዳዊ ፍቺው ደግሞ ሂደታዊ በሆነ መልኩ በየዘመናቱ ለተነሱ ቅዱሳን ሰዎች የእግዚአብሔርን ማንነት፣ ባህሪ፣ ስራዎች እንዲሁም ከሰው ልጆችና ሌሎች ፍጥረታት ጋር ያለው መስተጋብርና የማዳን ስራው የተገለጸበት ነው። ሀልፈት የማይስማማው የሰው ልጅ የሚያስተምር፣ የሚመክር፣ የሚገስጽ፣ የሚመራ፣ የሚፈርድ፣ የሚዳን፣ የሚነበብ እውነተኛ የዘላለም ሕግ ነው። ጸጋውን ያብዛላችሁ። ሁለተኛ ደግሞ መጽሐፍ ቅዱስ ማን ጻፈው ለሚለው የመጽሐፍ ቅዱስ ባለቤት እግዚአብሔር ሲሆን ጸሐፊዎቹ ግን ከእርሱ የተላኩ ቅዱሳን ሰዎች ናቸው። ብዛታቸው ከ40 በላይ ነው። አባቶቻችን በእግዚአብሔር መንፈስ ተመርተው ጻፉት። በእያንዳንዱ ሊቀ ነቢይ ሐዋርያት ላይ ማድሮ የገለጸ ያጻፈ ያናገረ የእግዚአብሔር መንፈስ ነው። ሰዎች ከስራቸው ልቦናም አንቅተው የጻፉት ሳይሆን በመንፈስ ቅዱስ አነሳሽነት የተጻፈ ነው። ጸጋውን ያብዛላችሁ በእውነት። መንፈስ ቅዱስ በተለያየ ጊዜና ቦታ ከተለያየ የሥራ መስክ የተጠሩ ሰዎች እየተጻፈ ነው። እነዚህ ቅዱሳን ሰዎች ወደዚህ በጎ ዓለም ከመመረጣቸውና ከመጣራታቸው አስቀድመው የተለያየ ተግባር እንደነበራቸው መጽሐፍ ቅዱስ ይነግረናል። ለምሳሌ ያህል እናንሳ ከተባለ ሙሴን ከእረኝነት በኦሪት ዘጸአት ምዕራፍ 3 ቁጥር 1 እናንብበው። ዳዊትንና ሰለሞንን ደግሞ ከነገሥታት በዜና መዋዕል ምዕራፍ 29 ቁጥር 28 ላይ እናንብብ። ሕዝቅኤልን ደግሞ ከክህነት አገልግሎት ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 3 ላይ እናገኘዋለን። ቅዱስ ማቴዎስን ደግሞ ከቀራጭነት ጠርቶታል። በማቴዎስ ወንጌል ምዕራፍ 9 ቁጥር 9 ላይ እናገኘዋለን። ቅዱስ ጴጥሮስና ዮሐንስን ደግሞ ከአሳ አጥማጅነት ጠርቷቸዋል። በማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ 22 እናንብብ። ቅዱስ ሉቃስን ደግሞ ከሕክምና ሙያ ጠርቶታል። ቆላስይስ መልእክት ምዕራፍ 4 ከቁጥር 4 ላይ ስናነብ እናገኘዋለን። ጸጋውን ያብዛላችሁ። ምን ይህ ብቻ። ሶስተኛ መጽሐፍ ቅዱስ መቼና የተጻፈ ካልን ደግሞ መጽሐፍ ቅዱስ በተለያዩ ሰዎች እንደተጻፈ ሁሉ የተጻፈበት ዘመንና ቦታ እንዲሁ የተለየ ነው። ቅዱሳት መጻሕፍት በአላውያን ነገስታትና ሰዎች ምክንያት በየዘመኑ ልዩ ልዩ ችግር ይገጥማቸው ስለነበር የተጻፈበት ዘመን በቀላሉ ለማግኘት ያስቸግር ነበር። ነገር ግን መጽሐፍትንም የተጻፈበት ዘመን በትክክል ለማወቅ የቅዱሳን ታሪክ፣ የየወቅቶቹ ክስተቶችም፣ የሙት ባህሮች ጥቅሎችም፣ የአርኪኦሎጂና ልዩ ልዩ የጥናት ግኝቶችም የዘርፍ ምሁራንንም እንዳገዟቸው ይናገራል። እንደ ብሉይና እንደ ሐዲስ ሊቃውንት ማስተምሮ በእግዚአብሔር ረዳትነት እርሱን በመረጣቸው ቅዱሳን ሰዎችም የተጻፈ ሁሉ አምላካውያን መጻሕፍት የተጻፈበት ዘመን በትክክል የሚታወቅ መሆኑ የተረጋገጠ ነው። ስለሆነም የብሉይና የሐዲስ ኪዳን መጻሕፍት የተጻፈበት አማካኝ ጊዜ ከ14000 ዓመተ ዓለም እስከ 98 ዓመተ ምህረት ባለው ዘመን መካከል ነው። ጸጋውን ያብዛልሽ 1400 በሚለሰከታለት ዓለም ይጠ ይታለፋል ነው 14 ሳይሆን 1400 ቅርጽምታነ
እሺ መጽሐፍ ቅዱስ የተጻፈበት አማካኝ ጊዜ ከ1400 ዓመተ ዓለም እስከ 98 ዓመተ ምህረት ባለው ዘመን መካከል ነው። በእውነት ጸጋውን ያብዛላችሁ። የመጽሐፍ ቅዱስ ክፍሎች በተለያዩ ጊዜያት እንደተጻፉ ሁሉ የተጻፈባቸው ቦታዎችም ደግሞ እንደዚሁ የተለያዩ ናቸው። ለምሳሌ ያህልን ከተባለ የኦሪት መጽሐፍ በሲና በምድረ በዳ፣ መጽሐፈ ኢያሱ ምድረ በከነዓን፣ የመጽሐፍ አስቴር ደግሞ በፋርስ፣ ትንቢተ ዳንኤል በባቢሎን፣ የቅዱስ ጳውሎስ መልእክታት ወደ ቆላስይስ ሰዎች በሮሜ፣ ዮሐንስ ራእይ ደግሞ በፍጥሞ ደሴት፣ ሌሎች መጽሐፍ እንደዚሁ በተለያዩ ቦታ ነው የተጻፉት። ጸጋውን ያብዛልሽ እህት አለሜ። መጽሐፍ ቅዱስ ለማንበብ ከእኛ ምን ይጠበቃል ካልን ደግሞ በመጀመሪያ መጽሐፍ ቅዱስ ከሌላ መዛግብት ወይም ማስገዝ ከሌለን መግዛት ወይም ማስገዛት የራሳችን መጽሐፍ ቅዱስም ሊኖረን ይገባል። አንደኛ ንጹህ ልቦና፣ አንድ ሰው አእምሮ ከተለያዩ ነገሮችን ነፃ አድርጎ በተረጋጋ ሁኔታ መጽሐፍ ቅዱስን የሚያነብበት ሁኔታ የማመቻቸት ግዴታ አለበት። የማመቻቸት ይጠበቅበታል። ይቅር በሉኝ። ሚዛናዊ አእምሮ ይዞ ለጥያቄዎች መልስ ይሰጠኛል፣ ጠቃሚ ምክርም አገኝበታለሁ ብሎ መቅረብ ያስፈልጋል። ስህተት ለመፈለግ የሚያነብሰው በንጹህ ልቦና ስላልቀረበ የሚያነበውና የሚሰማው ሁሉ ይታታበታል። እውነት ነው። ጸጋውን ያብዛልሽ። ሌላኛው መጽሐፍ ቅዱስ እንዴት እናንብብ ከተባለ ሁለተኛ በፈሪሃ እግዚአብሔር መሆን አለበት። እግዚአብሔርን በአምላክነቱ ማክበርና መፍራት እንደዚሁም ለእርሱ መገዛት አለብን። ቃሉን ለማንበብ ወይም ለመስማት ስንቀርብ ለፍርድ ሳይሆን ለጽድቅ እንዲደረግልን በድፍረት ሳይሆን በትህትና ሊሆን ይገባል። መንፈስ ቅዱስም የሚስጥሩን የሚገልጽልን በትህትና ቃሉን ስናነብ ነው። እውነት ነው። ቃለ ሕይወትን ያሰማልን። ሶስተኛ መምህራንን ለመጠየቅ ደግሞ መዘጋጀት፣ ዝግጁ መሆን፣ መወሰን። መምህራንን እግዚአብሔርን ቃል ለመረዳት አንዳች እንድንችል የሚያደርጉን የእግዚአብሔር መሳሪያዎቻችን ናቸው። ስለዚህ ያልገባንን የመጽሐፍ አረዳድ ማወቅ አለብን። ካልሆነ ግን በራሳችን የመሰለንን ትርጉም እየሰጠን ወደ ስህተት ውስጥ ልንገባ እንችላለን። ሐዋርያት ሥራ ምዕራፍ 8 ቁጥር 28 እስከ 32፣ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14፣ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ከዚህ ስህተት ራሳችን ለመጠበቅ መምህራንን መጠየቅ ተገቢ ነው። ዛሬ ለብዙዎች የእምነት ድርጅቶች መፈልፈል ምክንያት የሆኑ እንደ ራስ ስሜት በዘፈቀደ መጽሐፍትን እንተረጉማለን የሚሉ አስተሳሰብ ናቸው። በመጽሐፍ ቅዱስ ላይ የግል አስተያየት መስጠት አይቻልም። እንዴት ነው? በእውነት ጸጋ እግዚአብሔር ይብዛላችሁ። አራተኛ ደግሞ መጽሐፍ ቅዱስን ለማንበብ ጸሎት ማድረግ አለብን። ቅዱሳት መጻሕፍትን የሚያነቡና ቃለ እግዚአብሔርን የሚሰሙ ሰዎች ፈተና ይበዛባቸዋል። ታዲያ ፈተናውን በተለያየ ሁኔታ ጊዜ የሚመጣ ነው። ስለዚህ ከሁሉ አስቀድሞ ወደ ፈተና አታግባን፣ ምስጢሩን ግለጥልን ብሎ እግዚአብሔር አምላክን በጸሎት መጠየቅ ያስፈልጋል። ቅዱሳት መጻሕፍትን እጅ እንዳደረሰ ዝም ብሎ ብድግ አድርጎ ማንበብ አይቻልም። ለቅዱሳት መጻሕፍት ሊሰጥ የሚገባውን ክብር መስጠት ተገቢ ነው። አንዳንድ ሰዎች ቅዱሳት መጻሕፍትን ለማንበብ ስንሞክር የተለያዩ ነገሮች በስራችን ላይ ይመጡብናል ሲሉ ይደመጣሉ። ታዲያ ይህም የሰይጣን ጦርነት ነው። ቃል እግዚአብሔር በሚነገርበት ጊዜም የሚያንቀላፉ ሰዎች አሉ። ልቦናቸው ተሰርቆ የሚሄድባቸውም አሉ። እንደነዚህ ያሉትን ፈተናዎች ሁሉ ለማስወገድ አስቀድሞ መጸለይ ያስፈልጋል። ጸሎት የሥራ ሁሉ መጀመሪያ ነውና። በእውነት አባቶች እንደሚሉት ያለ ጸሎት ከሚደረግ አገልግሎት ያለ አገልግሎት የሚደረግ ጸሎት ይሻላል ብሎ አባታችን አቡነ ሽኖዳ ተናግረዋል። ስለዚህ ያለ ጸሎት የሚደረግ መንፈሳዊ ንባብም ፍሬያማ ሊሆን አይችልም። ቃለ ሕይወትን ያሰማልን እህቶቼ። ዕለትም ቃለ እግዚአብሔርን ማሰብ ወይም ማንበብ መስማትም ያስፈልጋል። የእግዚአብሔር ቃል የነፍስ ምግብ ነው። ለቁርስ፣ ለምሳ፣ ለእራት ጊዜ ወስነን እንመገብ የለም? ለምግብ ስጋ ሰዓት ወስነን መመገብ እንዳለ ሁሉ ምግበ ነፍስንም ለሆነ ቃለ እግዚአብሔር ጊዜ መስጠትና ቃሉን ማንበብ ያስፈልገናል። ጸጋ እግዚአብሔር ይብዛልሽ። በእውነት ሌላኛው መጽሐፍ ቅዱስን እንዴት እናንብብ ካልን ማስታወሻን በመያዝ እናንብበው። ቃለ እግዚአብሔርን ለሚያነቡ ወይም ለሚማሩ ማስታወሻ መያዝ እጅግ ጠቃሚ ነገር ነው።
በእያንዳንዱ ርዕሰ ጉዳይ ላይ ተመሳሳይ መልእክት ያላቸውን የመጽሐፍ ቅዱስ ክፍሎች በአንድ ላይ ማስታወሻ በመያዝ ማሰባሰብ፣ በሌላ ጊዜ በዚሁ ርዕሰ ጉዳይ ላይ መጽሐፍ ቅዱስ ምን እንደሚል ማስታወሻ ስንፈልግ በቀላሉ ለማግኘት ያስችለናል። የሁላችንም ማስታወሻ አያያዝ ስለሚለያይ በሚመቸን መልኩ መጽሐፍ ቅዱስን ስናነብ ማስታወሻ በመያዝ ማንበብ ይገባናል። ጸጋውን ያብዛልሽ እህት አለሜ። መጽሐፍ ቅዱስ ለምን ቅዱስ ተባለ ካልን ደግሞ በተጨማሪ አስገኘው እግዚአብሔር ስለሆነ ነው። ሁለተኛ ይህ መጽሐፍ ቅዱስ ሰውንም ወደ ቅድስና ስለሚያደርስ ነው። ሶስተኛ በእግዚአብሔር መንፈስ የተገዙ ቅዱሳንም ስለጻፉት ነው። አራተኛ የሰው ልጅ ከመፈጠሩ በፊት ስላለ ሁኔታና ስለሚመጣው ሁሉ በእርግጠኝነት ስለሚናገር ነው። አምስተኛ ደግሞ የሚያነቡትን ቃልም የሚሰሙ ሰዎችም ስለሚባርክ ነው። ጸጋውን ያብዛላችሁ። ስለዚህ ጉዳይ ልበ አምላክ ቅዱስ ዳዊት የተናገረውን ኃይለ ቃል እንመልከት። ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ ይላል ቅዱስ ዳዊት በመዝሙር 118 ከቁጥር 103 ላይ እናገኘዋለን። እንደዚሁም ነብዩ ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 1 እስከ 3 ስናነበው እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ፣ ሂደህም ለእስራኤል ቤት ተናገር አለኝ። አፌንም ከፈትኩ፣ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ብላ፣ በምሰጥ በዚህ መጽሐፍ ወድህም ሙላ አለኝ። እኔም በላሁት፣ በአፌም እንደ ማር ጣፈጠኝ ይላል። ስለዚህ መጽሐፍ ቅዱስ ስናነበው እንደ ማር የሚጣፍጥ ምግብ ነው። መንፈስን የሚያድስ ሕይወትን የሚሰጥ ቅዱስ የሆነ የእግዚአብሔር ቃል ነው። በእውነት ለሁላችሁም ቃለ ሕይወትን ያሰማልን። ጸጋ እግዚአብሔር ይብዛላችሁ እህቶቼ፣ የኔ እንቁዎች። ብዙ ተማርኩ። እስከ እናንተ ባላችሁ መሰረት መጽሐፍ ቅዱስን አነባለሁ። ያተረፍኩትን ደግሞ የምነግራችሁ ይሆናል። እግዚአብሔር ይስጥልኝ። ደግሞ እኔ ደካማታችሁን በጸሎት አስቡኝ። ቃለ ሕይወትን ያሰማልን እህቶቼ ለሁላችሁም። አይዞሽ የኛ ብርቱ እህት እመብርሃን ሁላችንን ታስበን። አንቺን በጸሎት በርቺ። እመብርሃን የለመናትን አታሳፍርምና። ያሬድ ለእነ አባ ጊዮርጊስ ወላዲታ እኛንም እንማጸናት። ልጇ ወዳጇ አምላኳ በፍጹም ልባችን እንማጸን። የማያደርግልን ነገር የለምና። ለዛ አይደል ጌታችን በወንጌሉ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ያለ። እናም በርቺ። የሥራ ሁሉ መጀመሪያ ጸሎት ነው። በሉ ለዛሬ ከዚህ ይበቃናል እህቶቼ፣ ሰዓታችን ሄዷል። ለሁላችሁም ቃል ሕይወት ያሰማልን።